እግር ኳስ በዘመናት ሂደቷ በየትውልድ ቅብብሎሿ እስከ መጨረሻ ድረስ በምትዘክራቸው አንጸባራቂ ኮከቦች ታጅባ ዛሬ ላይ ደርሳለች። እንዳለፉት ጊዜያት ሁሉ ይህም ትውልድ ዓለምና እግር ኳስ እስካሉ ድረስ ስማቸውን የማይረሳቸው ኮከቦችን ፈጥሯል። እርግጥ ነው እግር ኳስን የምንወድ ሁሉ በየራሳችን ምክንያት የየራሳችን ምርጥ ተጫዋቾች አሉን። ለዚህም ነው የምንጊዜ ምርጥ እግር ኳስ ተጫዋች ማን ነው የሚለው ጥያቄ ሁሌም አከራካሪ ሆነው። ለመሆኑ የእናንተ የምንጊዜ ምርጥ ማን ነው? ኮሜንት ላይ ጻፉልን። በዚህ ቪዲዮ በእግር ኳሱ ዓለም በምንጊዜ ምርጥነት ከሚጠቀሱ ተጫዋቾች መካከል አንዱ ስለሆነው ሜሲ እናነሳለን። ከዝላታን ምስክርነት፣ ከቶኒ ክሩስ አስገራሚ አስተያየት፣ በተቃራኒ ቡድን ደጋግመው ከገጠሙት ሆዜ ሞሪኒዮ፣ በባርሳ እስካሰለጠነው ጋርዲዮላ ታዋቂ እግር ኳስ ተጫዋቾችና አሰልጣኞች ስለ ሜሲ የተናገሯቸውን አስገራሚ ንግግሮች እንመለከታለን። በዚህ ቪዲዮ መጨረሻ ሜሲ ራሱ በታሪክ ምርጡ ተጫዋች አንተ ነው ወይ ተብሎ ለተጠየቀው ጥያቄ የሰጠውን ለየት ያለ መልስ ታገኛላችሁ። ይህ እግር ኳስ ከ90 ደቂቃ አንድ ጨዋታነት በላይ ነው በሚል ሐሳብ ከሜዳ ውጭ ያሉ የተለዩና ያልተነገሩ ጉዳዮችን የምናነሳሳበት የ90+ የዩቲዩብ ቻናላችን ነው። ለአዝናኝና መረጃ ሰጪ እግር ኳሳዊ ጉዳዮች ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። አሁን ወደ ቪዲዮ። ዝላታን ስለ ሜሲ በተናገረው ነገር እንጀምር። ከየትኛውም ተጫዋች በላይ ነኝ የሚለው ዝላታን ስለ ሜሲ ይህንን ብሏል። ሜሲ እኔ ባሎንዶር እንዳሸንፍ ይፈልግ ነበር። ሁልጊዜ ስንገናኝ የባሎንዶር ምርጫ ሲደርስ አንተን ነው የምመርጥህ ይለኛል። የምርህን ነው ብዬ ጠይቀዋለሁ። አንተ እያለህ እንዴት ነው እኔ ባሎንዶርን የማሸንፈው እለዋለሁ። ፈገግ ብሎ አንተ እኮ ዝላታን ነህ፣ የማታሸንፈው ነገር የለም ይለኛል። ሳስበው ሜሲ ራሱን በደንብ የሚያውቅ አይመስለኝም። በእግር ኳስ ላይ የፈጸማቸውን ጀብዶችን እንደ ኖርማል ነው የሚመለከታቸው። ከእርሱ በፊት በእርሱ ጊዜም ሆነ ከእርሱ በኋላ ያሉ እግር ኳስ ትውልዶች እርሱ የፈጸመውን ግማሹን እንኳን መፈጸም እንደማይችሉ አያውቅም። ሜሲ ጡንቸኛ አይደለም። ብዙ ትሬኒንግ ሲሰራም አትመለከተውም። ምግብ ላይም የሚያስገድደው የለም። የፈለገውን ይበላል። እጅግ ከባባድ ከሚባሉ ግጥሚያዎች በፊት ሎከሩ ጋር ፈታ ብሎ ተቀምጦ ከቡድን አጋሮቹ ጋር እየሳቀ ያዋለው። ከዛም በጨዋታዎቹ ላይ ጎል አስቆጥሮ የጨዋታው ኮከብ ተብሎ ከሜዳ ይወጣል። ሜሲ የማይቻሉ የሚመስሉ ነገሮችን ያቀለለ ተጫዋች ነው። እኔ ከየትኛውም እግር ኳስ ተጫዋች በላይ ነኝ። ነገር ግን ሜሲ በታሪክ ምርጡ እግር ኳስ ተጫዋች ነው። ሜሲን በተቃራኒ ቡድን አሰልጣኝነት በተደጋጋሚ የገጠሙት ሆዜ ሞሪኒዮም እንዲህ ሲሉ ስለ ሜሲ ተናግረው ነበር። ሜሲን በፍጹም አልጠላውም፣ ነገር ግን ከእርሱ ጋር ጨዋታ ሲኖረን የምንጠቀመው ስትራቴጂ ነበረኝ። ሜሲን ሆን ብሎ ማናደድ። ይህንን ካደረግ በጨዋታው ላይ ያለውን ትኩረት ያጣል። ይህ ሜሲን የምናቆምበት ብቸኛው መንገድ ነው የሚል ነበር እምነቴ። ነገር ግን ከጊዜ በኋላ ሳስተውል ይህ ሜሲን የማቆሚያ ሐሳቤ በተቃራኒው ነበር የሚሰራው። ሜሲ በተናደደ ቁጥር የተለየ ብቃትን ነው እያሳየ የሚመጣው። በጎሎች ይበቀልሃል። ፋውል ሰራህ ወይም አልሰራህ ሜሲ ጎሎችን ያስቆጥርብሃል። እኔ እንደ አሰልጣኝ እሱን ለማቆም ብዙ መንገዶችን ተጠቅሜያለሁ። የትኛውም መንገድ ግን አልሰራልኝም። የትኛውም አሰልጣኝ ሜሲን ማቆም ችሏል ብዬ አላስብም። እርሱ የእግር ኳስ ንጉሥ ነው። ዓለም በእግር ኳስ ታሪኳ የእሱን ያህል ምርጥ ተጫዋች አልተመለከተችም። በነገራችን ላይ ሆዜ ሞሪኒዮ ብዙ ዋንጫዎችን በማሳካት የሚበለጡት በጥቂት አሰልጣኞች ብቻ ነው። ለመሆኑ ብዙ ዋንጫን ያሳኩ 10 አሰልጣኞች እነማን ናቸው? ቪዲዮ አዘጋጅተናል፣ ይመልከቱ። ሮድሪ ከ2024 የባሎንዶር አሸናፊነት በኋላ ሽልማቱን አስታኮ ስለ ሜሲ እንደዚህ ብሎ ነበር። ባሎንዶርን ማሸነፍ እጅግ የሚደንቅ ስሜት አለው። በተጨማሪም የሽልማት ስነ ስርዓቱና ያዳራሹ ድባብ ደግሞ ደስታን በተለየ ሁኔታ ከፍ የሚያደርግ ነው። ይህንን ሽልማት ለማሸነፍ ጠንክረ መስራት አለብህ። ብዙ ውጣ ውረዶችን ማለፍ አለብህ። መስዋዕትነት መክፈልህ ግድ ነው። ታዲያ ሽልማቴን ተቀብዬ ወደ መቀመጫ ሳመራ አንድ ጥያቄን ለራሴ እየጠየቅኩት ነበር። እንዴት ነው ሜሲ ይህንን ሽልማት 8 ጊዜ ያሳካው? በዚህ ልዩ ስሜት ውስጥ 8 ጊዜ ተመላልሷል። ይህ እኔ እየተሰማኝ ያለውን ታላቅ ድል ሜሲ ከቤቱ ወጥቶ ኳስ ተጫውቶ ዳግም ወደ ቤቱ የመመለስ ያላቅልሎት 8 ጊዜ በዚህ መድረክ ወጥቶ ተሸልሞ ተመልሷል። ይህ ለእርሱ ልማዱ ነው። በእርሱ ዘመን ላሉ ተጫዋቾች ቢያንስ አንድ ጊዜ ባሎንዶርን ማሸነፍ ወይም የአሸናፊ እጩዎች ውስጥ መግባት በቂ ነበር። እርሱ ታላቅና ወደር የሌለው ተጫዋች ነው። ማንም እሱ ደረጃ አይደርስም።
ማርኮ ቬራቲ ስለ ሜሲ የዓለም ምርጥነት ማወቅ የሚፈልግ ሰው ማንን መጠየቅ እንዳለበት እንዲህ ሲል ነግሮናል። በ2013 የሻምፒዮንስ ሊግ ሁለተኛ ዙር ጨዋታ ባርሳን ስንገጥም ሜሲ ጉዳት ላይ እንደሆነ ጭምጭምታዎችን ሰምተን ነበር። አሰልጣኛችንም በመቀየሪያ ክፍል ውስጥ የጠየቀን ብቸኛው ጥያቄ በባርሴሎና አሰላለፍ ውስጥ ሜሲ መኖሩን የሰማነው ነገር መኖሩን ብቻ ነበር። ይህ ጥያቄኛ የተጫዋቾችም ነበር። እኔም በውስጤ በጨዋታው ሜሲ እንደማይሰለፍ ተስፋ ሳደርግ ነበር። ወደ ሜዳ ገባን። ሜሲ ከቋሚ ተጫዋቾች ጋር አልነበረም። ጨዋታው ተጀምሮ ቀድመን ግብ አስቆጥረን መምራት ጀመርን። ነገር ግን በመሃል ሞቅ ያለ ደጋፊዎች ጩኸትና ፉጨት ሰማው። ጎል የተቆጠረ ነበር የሚመስለው። ዘወር ብዬ ስመለከት ሜሲ እያሟሟቀ ነው። አሁን እድል ከኛ በተቃራኒ ልታመራ እንደሆነ ገባኝ። የቡድን አጋሪ ሉካስ ሞራ ወደ እኔ መጥቶ ጎል ያገቡ እኮ ነው የሚመስሉት አለኝ። አታይም እንዴ ሜሲ እየገባ እኮ ነው ብዬ መለስኩለት። ሜሲ ገባ። ከዛም ድንቅ ኳስ አሲስት አድርጎ ጨዋታው ባቻ ውጤት ተጠናቀቀ። ከዳኛው የመጨረሻ ፊሽካ በኋላ ወደ ዝላታን ሄጄ እግር ኳስ ለሜሲ ቀላል የሆነው ለምንድን ነው ስል ጠየቅኩት። ዝላታንም መልሱ ራሱ ጥያቄ ነው የሚል የማረሳውን መልስ መለሰልኝ። ሜሲ የእግር ኳስ ታላቁ ተጫዋች ነው። ይህንን ማረጋገጥ የሚፈልግ ሰው አጥቂዎችን ሳይሆን ተከላካዮችን ይጠይቅ። የሳላ ምርጡ ተጫዋች ሜሲ ነው። ከሊቨርፑል ታሪካዊ ተጫዋቾች ጋር ስሙን እያጻፈ ያለው ግብፃዊው ስለ ሜሲ ይህንን ብሏል። ከልጅነቴ ጀምሮ የሜሲ አድናቂ ነበርኩ። ባለፉት የእግር ኳስ ዓመታቱ ተነጻጻሪ የሌለው ድንቅ ተጫዋች ነው። ለብዙ ጊዜያት ከብሔራዊ ቡድኑ ጋር ዋንጫ ባለማንሳቱ ትችት ሲሰነዘርበት ቆይቷል። እንደኔ ከሆነ ከአርጀንቲና ጋር ዋንጫ አለማንሳቱ የዓለም ኮከብነቱ ላይ የሚፈጥረው ለውጥ አልነበረም። ነገር ግን አሁን የዓለም ዋንጫን ጭምር ለሀገሩ በማሳካት ተቺዎቹን ዝም ማሰኘት ችሏል። ሜሲ የዚህ ትውልድም የታሪክም ምርጡ ተጫዋች ነው። ቶሬስ ሜሲ በእግር ኳስ ዓለም ላይ ያለውን ከባድ ተጽዕኖ በአትሌቲኮ ማድሪድ ቆይታ ወቅት ከታዘበውና ከአሰልጣኙ ዲያጎ ሲሞኔ አንጻር እንዲህ ሲል ገልጾት ነበር። በአትሌቲኮ ማድሪድ እያለው ከባርሳ ጋር ሲጫወት ሜሲ በሜዳ ውስጥ ካለ አሰልጣኛችን ሲሞኔ በምናስቆጥራቸው ጎሎች ብዙ ጊዜ ደስታውን አይገልጽም። ከረፍት በፊት 3 ጎል አግብተን ወደ መልበሻ ክፍል በግንገባ እንኳን ጨዋታው አላለቀም። እነርሱ ጋር ሜሲ እንዳለ አትርሱ። ከተዘናጋችሁና ከፈቀዳችሁለት የማትጠብቁትን ነገር ያደርጋል ይለን ነበር። ነገር ግን ሲሞኔም እኔም ሆንኩ ሌሎች ተጫዋቾች የምናውቀው አንድ እውነት ሜሲን ማቆም እንደማይቻል ነው። እርሱ ምን ማድረግ እንዳለበት እንኳን እንድታስብ እድሉን አይሰጥህም። ከሰኮንዶች ባነሰ ዕድሜ አታለው ያልፋል። ለቡድኑ ተጫዋቾቹ የሚያቀብላቸውን ኳሶችንም ተመልከታቸው። ለምን ጊዜ ምርጡ እግር ኳስ ተጫዋችነት የሚደረግ ሩጫ ያለቀለት ነው። ሜሲ ከተከታዮቹ በረጅም ርቀት ነው የሚመራው። ያለምንም ጥርጥር ሜሲ የምን ጊዜ ምርጥ ተጫዋች ነው። ቶሬስ ከሞት የተረፈበትን አጋጣሚ ታስታውሳላችሁ? ከዚህ በፊት 10 ከሞት ለጥቂት ያመለጡ እግር ኳስ ተጫዋቾችን ቪዲዮ አዘጋጅተን ነበር። ለመመልከት ሊንኩን ዲስክሪፕሽን ላይ ማግኘት ትችላላችሁ። ጂሩድ ማንም ሰው ሜሲ ላይ ሊደርስ አይችልም ይላል። ሜሲ እግር ኳስን ለመጪው ትውልድ አስቸጋሪ እንዲሆን አድርጎታል። እርሱ የሰራውን መድገም በጣም አስቸጋሪ ነው። ድሎቹ የማይደረስባቸው ናቸው። በማይታመኑ ቁጥሮች የተሞሉ የእግር ኳስ ሕይወትን እየኖረ ነው። ሁሉም ተጫዋቾች እርሱን እንደ አርአያ መውሰድ መቻል አለባቸው። የእርሱን የሜዳ ላይ ቁጥሮች ትንሽ እንኳን ለመድረስ እንዲሞክሩ መክራለሁ። ነገር ግን የእርሱ ብቃት ላይ ለመድረስ ከባድ ነው። እርሱ ላይ ለመድረስ መሞከር ራስን እንደ መግደል ነው የምቆጥረው። እስካሁን ካየኋቸው ምርጥ እግር ኳስ ተጫዋቾች ሜሲ ነው። ያገኛቸው ዋንጫና የእውቅና ክብሮች በሙሉ የሚገባው ተጫዋች ነው። ሜሲ እግር ኳስ በየትኛውም ዘመን ሊረሳው የማይችለው ተጫዋች ነው። ጂሩድ በዚህ ቻናል ስሙ ሲጠራ ለመጀመሪያ ጊዜ አይደለም። የሮናልዶ፣ ቤካምን፣ ሮኒንና ሌሎች ተጫዋቾች ፎቢያ በተመለከትንበት ቪዲዮ ላይ ጂሩድም አምርሮ ስለሚፈራው ነገር አካተናል። ለመሆኑ እግር ኳስ ተጫዋቾች ምን ይፈራሉ? ይህንን ቪዲዮ ይመልከቱ። ሊንኩን በዲስክሪፕሽን ቦክስ ላይ ያገኙታል። በቼልሲ ቤት የሚገኘው አርጀንቲናዊ ኤንዞ ፈርናንዴዝ ስለ ሜሲ ለልጁ እንዲህ ብሏት ነበር። ልጅህ ሁል ጊዜ በትምህርት ቤት አባቷ የሜሲ ጓደኛ ነው ይሏታል። በደንብ አታውቀውም ነበር። ከዛም በዩቲዩብ የእርሱን ቪዲዮ ማየት ጀመረች። አንድ ቀን ሜሲ ማን ነው ብላ ጠየቀችኝ። የዓለም ምርጡ ተጫዋች ነው አልኳት። እርሷን መለሰችልኝ፣ አንተ ትበልጠዋለህ አባ፣ አንተም እኮ እግር ኳስ ተጫዋች ነህ አለችኝ። በሕይወትሽ አርአያ የሆነች ሰው ማን ነው ብዬ ጠየቅኳት። አንተ ነህ አባዬ በማለት መለሰችልኝ። እኔም
አንቺ እኔን እንደ አርአያ እንደምትወስጂኝ ሁሉ ሜሲ ለኔና ለሁሉም አርጀንቲና የእግር ኳስ ተጫዋቾች አርአያ ነው። እርሱ የዓለም ሁሉ ምርጥ ነው ብዬ አስረዳኋት። ከጊዜያት ቆይታ በኋላም ከሜሲ ጋር አገናኘዋቸው። አብረው ፎቶ ተነሱ። ከዛም አንተ የአባቴ አርአያ ነህ ብላ ነገረችው። ከሜሲ ጋር የተነሳነውን ፎቶ ትምህርት ቤት ወስዳ ለጓደኞቿ አሳየቻቸው። ያ ቀን እጅግ በጣም ደስተኛ ከነበረችባቸው ቀናት ውስጥ አንዱ ነው። ሪያን ጊግስ በ2011 የባርሳና የዩናይትድ የሻምፒዮንስ ሊግ ፍጻሜ ጨዋታ ይህ ትውስታ አለው። በ2011 የዌምብሌ ፍጻሜ ጨዋታ ከባርሴሎና ጋር ስንጫወት ሜሲ ድንቅ አቋም ላይ ነበር። ስለዚህ ሰር አሌክስ ፈርጉሰን ሜሲን ማርክ እንዲያደርገው ፓርክ ጄሱንግን መደቡት። እኔ ከመጀመሪያውም ሱንግ ሜሲን መቆጣጠር እንደማይችል ገብቶኛል። በጨዋታው ላይ ሜሲ እንዳሻው ሲጫወትበት አመሸ። ማንም ሊያቆመው አልቻለም። በመጨረሻም የፍጻሜውን ግጥሚያ ተሸንፈን ዋንጫውን አጣን። አልቬዝ የሜሲ ምርጥነት ከሜዳ ውጭም ነው ይለናል። እስኪ ዳኒ አልቬዝ ስለ ሜሲ በአንድ ኢንተርቪው ወቅት የተናገረውን እንመልከት። ብዙ ያገለገልኩት የልጅነት ክለቤ ባርሴሎና ከዳኝ፣ ጓደኞቼም ከዱኝ። ነገር ግን በእስር ቤት ሳለው ካገዙኝ ጥቂት ሰዎች መካከል አንዱ ሊዮኔል ሜሲ ነው። በፍርድ ቤት ሂደት ያገዙኝን 2 ጠበቆች ክፍያ የከፈለልኝ ሜሲ ነበር። መጀመሪያ ላይ በዋስ ወጣ ክፍያውን የፈጸመልኝ ሜሲ ነው። ሜሲ ሚዲያ ላይ ብቻ መልካም መስሎ የሚታይ ተጫዋች አይደለም። ከሚዲያ ውጪ ህይወቱም እጅግ ድንቅ ነው። ሌሎች ምንም ቢሉም ለኔ የምንጊዜው ምርጥ እግር ኳስ ተጫዋች ሜሲ ነው። ቢሊዮን ዶላሮች በሚታፈሱበት እግር ኳስ ሞልቶ ከተትረፈረፈ ሀብት ወርደው እርዳታን እስከ መጠየቅ የደረሱ እግር ኳስ ተጫዋቾችም ይገኛሉ። በዚህ ቪዲዮ 10 ድህነት ውስጥ የተዘፈቁ እግር ኳስ ተጫዋቾችን ተመልክተናል። ሊንኩን በዲስክሪፕሽን ቦክስ ላይ ያገኙታል። ሜሲ የሚታወቁለት ጎሎቹን አይረሴ ካደረጉለት ተጫዋቾች መካከል አንዱ የሆነው ዴቪድ አለባ ስለ ሜሲ የተናገረውን እንመልከት። ከሜሲ በተቃራኒ ተደጋጋሚ የመጫወት እድል ገጥሞኛል። ከጨዋታ ቀን በፊት እርሱን ለማስቆም ቀንና ሌሊት የሚያሳስብህ ተጫዋች ነው። በተለይም ጎል ሊቆጠርብህ የማይገቡ ጨዋታዎች ላይ ይበልጥ እርሱን ታስባለህ። ነገር ግን ሜሲን ማቆም የማይቻል ነው። እንዴት እንደሚያታልልህ፣ እንዴት እንደሚያመልጥህ አታውቅም። እሱን ለማቆም አንድ ተጫዋች ብቻ መመደብ ኪሳራ ነው። ብራዚል ካፈራቻቸው እልፍ የእግር ኳስ ኮከቦች አንዱ የሆነው ካካ ስለ ሜሲ የመሰከረው ሀገሩ ብራዚል ላይ ሃትሪክ የሰራበትን ጨዋታ መነሻ በማድረግ ነው። ካካ እንዲህ ይላል። ሜሲ በ2011 ብራዚል ላይ ሃትሪክ በሰራበት ጨዋታ ላይ ግጥሚያውን በሚያስተላልፈው የቴሌቪዥን ጣቢያ የጨዋታ ተንታኝ ሆኜ በተመለከትኩት ጊዜ ነው ይህ ሰው የዓለም እግር ኳስ ኮከብ መሆኑን የተገነዘብኩት። በህይወቴ አንድም ሰው ሜዳ ላይ እንዲህ ሲጫወት አይቼው አላቅም ነበር። 3 ጎሎችን አስቆጥሯል። ብራዚላውያኑ ተጫዋቾች በቀላሉ አታለው ያልፋቸዋል። የዕለቱ ጨዋታ አስተላላፊ የነበረው ዣቪየር ሜሲን ዛሬ እንዴት ነበር ሲል ጠየቀኝ። እጅግ ምርጥ ነበር። ያለምንም ጥርጥር የዚህ ዘመን ምርጥ ተጫዋች እርሱ ነው። ወደፊትም የሚደርስበት ተጫዋች አይኖርም ብዬ መልሼለታለሁ። በዛን ጊዜ በዛን ዕድሜው 3 ባሎንዶሮችን አሸንፎ ነበር። ይህ ተአምር ነው። ማን አድርጎት ያውቃል? አሁን ላይ ጥሩ ተጫዋቾችን ያለው፣ ነገር ግን የሜሲን ያህል አይሆንም። ማንም ተጫዋች ከእርሱ ጋር መነጻጸር አይችልም። በቁም ሳጥኔ ውስጥ የሜሲ ቲሸርት አለ። ከጡረታ በፊት በተጫዋችነት ካገኟቸው ጥሩ ነገሮች አንዱ ይህ ነው። በዚህም ክብር ይሰማኛል። ሜሲና ጋርዲዮላ በአንድ ነገር ተወራርደዋል። ይህ ውርርድ ለዓመታት በሜሲ አሸናፊነት ተጉዞ ካይል ዎከር ጋር ደርሷል። የሜሲና የጋርዲዮላ ውርርድ ምንድን ነው? የካይል ዎከርን ቃል እንስማ። ከፒኤስጂ ጨዋታ በፊት ጋርዲዮላ ሜሲ ዛሬ ጎል ካላገባ ሽልማት አለህ አለኝ። ችግር የለም ጎል አያገባም አልኩት። ካንተ በፊት ብዙዎች እንዲህ ብለውኝ ነበር፣ ነገር ግን አንዳቸውም ሽልማቱን አላገኙም ሲል መለሰልኝ። ወደ ጨዋታ ገባን። ሜሲም ጎል አስቆጠረብን። በቀጣዩ ትሬኒንግ ቀን ጋርዲዮላን ስለ ሽልማቱ ምንነት ጠየቅኩት። ሜሲ የፈረመበት የ2012 ማሊያ ነው አለኝ። ከዛም እንዲህ ሲል ስለ ማሊያው ነገረኝ። ማሊያው እኔ ከባርሳ ጋር ባደረኩት የመጨረሻ ጨዋታ የሰጠኝ ስጦታ ነው። ሲሰጠኝ እንዲህ ብየው ነበር፣ በተቃራኒ ቡድን አሰልጣኝነት ካንተ ጋር ሲጫወት አንድ ተከላካይ መድቤ ጎል እንዳታስቆጥር ካረኩ ይህንን ማሊያ ለዛ ተከላካይ ሰጠዋለሁ። ነገር ግን በአንድ ነገር እርግጠኛ ነኝ፣ ይህ ማሊያ ለዘላለም ከኔ ጋር ይቆያል አልኩት። ይኸው እስካሁን ድረስ ይህንን ማሊያ የወሰዱ አንድም ተከላካይ የለም ብሎ ወደ ስልጠናው ተመለሰ።
በማድሪድ ቤት ባደረጋቸው 258 ጨዋታዎች 106 ጎሎችን ማስቆጠር የቻለው ጋሪዝ ቤል ስለ ሜሲ እንዲህ ይላል። በሜሲ ዘመን ወደ ስፔን ሊግ ማምራት ስህተት ነበር። ከሄድክም በብቃት ታንጸባርቃለህ ማለት ዘበት ነው። ያ ሊግ የሜሲ ሊግ ነበር። አጥቂ ልትሆን ትችላለህ፣ ሜሲ ግን ይበልጣል። ብዙ ጎሎችን ልታስቆጥር ትችላለህ፣ ነገር ግን ኮከብ ጎል አግቢው ሜሲ ነው። ድሪብሎችህ እልፍ ሊሆኑ ይችላሉ፣ ነገር ግን ሜሲ ካንተ በላይ ድሪብል አለው። በየትኛውም ሁኔታ ከሜሲ በላይ መሆን አትችልም። እሱ እግር ኳስን ወደ ሌላ ደረጃ ወስዶታል። ስለዚህ አንተ ተጫዋች ብቻ ትሆናለህ። ሰርጂዮ ራሞስ እና ሜሲ በስፔን ኃያላኑ እግር ኳስ ክለቦች ሪያል ማድሪድ እና ባርሴሎና በተቀናቃኝነት ሲጫወቱ አሳልፈዋል። በኋላም በፈረንሳይ ሊግ በፒኤስጂ በጋራ ተጫውተዋል። ይህን ጊዜም ሰርጂዮ ራሞስ ስለ ሜሲ እንዲህ ሲል ተናግሯል። ለመጀመሪያ ጊዜ በፒኤስጂ ከሜሲ ጋር ለመመድ ስንሰራ ሜሲ ራሞስ አስታውስ፣ አንድ ቡድን ነው ፋውል እንዳሰራብኝ አለኝ። ፈገግ አልኩና አታስብ፣ አሁን ወደ አንተ የሚመጣ ተጫዋች ላይ ነው ፋውል የምሰራው ብዬ መለስኩለት። እውነት ለመናገር አንዳንድ ጊዜ እሱን ለማስቆም ብቸኛው መንገድ ስለሆነ እሱ ላይ ፋውል ሰራ ነበር። አብሬው በተጫወትኩበት የመጀመሪያው ቀን ግን ለራሴ እንዲህ ስል ነገርኩት፣ አሁን ዘና ማለት እችላለሁ፣ ምክንያቱም ሜሲ የኔ ቡድን አካል ነው። ራሞስ በማድሪድ ከሮናልዶ ጋር፣ በፒኤስጂ ደግሞ ከሜሲ ጋር ተጫውቷል። ነገር ግን የዓለም ምርጥ ተጫዋችነት ክብርን ለሜሲ ሰጥቷል። ይህ ቪዲዮ ከሜሲም ከሮናልዶም ጋር መጫወት ከቻሉ 28 ተጫዋቾች ከሁለቱ ማን ይበልጣል ተብለው ተጠይቀው ማን እንደሚበልጡ የተናገሩበት ቪዲዮ ነው። የዚህም ቪዲዮ ሊንክ በዲስክሪፕሽን ቦክስ ውስጥ ያገኙታል። ፋላይ ሳኮ ከዚህ ቀደም እንደተመለከትናቸው እግር ኳስ ተጫዋቾች ታዋቂ ላይሆን ይችላል። ነገር ግን ለየት ያለው ገጠመኙ በዚህ ዝርዝር ውስጥ እንዲገኝ አስችሎታል። ሳኮ አጋጣሚውን እንዲያስታውሳል። ሜሲ መጥቶ ማሊያዬን እንድሰጠው ሲጠይቀኝ ደነገጥኩ። ዚዳንን የሚያህል ተጫዋች ማሊያ የጠየቀ ተጫዋች እንዴት የኔን ይፈልጋል? ግን ወደ እኔ መጥቶ ማሊያ እንቀያየር አለኝ። በደስታ እሺ አልኩት። ከዚያም የኔን ማሊያ ለምን እንደፈለገ ጠየቅኩት። የአፍሪካ ተጫዋቾች ማሊያ በብዛት ስለሌለው መሆኑን ነገረኝና ተለያየን። ከዚያም ለራሴ እንዲህ አልኩት፣ ሁሉም ሰው ማሊያውን ለመውሰድ የሚሯሯጥለት፣ ነገር ግን ጥቂቶች ብቻ እድለኛ ሆነው የሚቀበሉት ሰው እንዴት ወደ እኔ ይመጣል? የቡድን ጓደኞች አይተው ማመን ያቀታቸው። እመነኝ፣ ይህ የዓለማችን ታላቅ ተጫዋች ማሊያ ለእኔ ለሀገሬና ለአፍሪካ ትልቅ ስጦታ ነው። ምንም እንኳን የዛሬው ትኩረታችን ሜሲን ከሮናልዶ ጋር ማወዳደር ባይሆንም ቶኒ ክሩስ ለሜሲ ያለውን አድናቆት ከሮናልዶ አንጻር በመመልከቱ ልናነሳው ግድ ብሎናል። ቶኒ ክሩስ እንዲህ ይላል፣ ብዙ ሰዎች ሮናልዶና ሜሲን ያወዳደራሉ። በእኔ እምነት ሮናልዶ እንደ ኢብራሂሞቪች እና ሌሎች ምርጥ ተጫዋች ነው። ሜሲ ግን ይለያል። ከማንም ጋር ማወዳደር አልችልም። ከባህሪው ጀምሮ የእግር ኳስ ብቃቱ፣ ፓሶቹ ሁሉ የተዋጡለት ለእግር ኳስ የተፈጠረ ሰው ነው። እርሱ የዘላለም የእግር ኳስ ምርጥ ነው። ድሮግባ የሜሲን 8ኛው ባሎንዶር አሸናፊነት የገለጸው ተጫዋች ነው። ታዲያ አፍሪካዊው ኮከብ ለሜሲ ጥያቄ ነበረው። ጥያቄው የብዙሃን ጥያቄ ነው። ድሮግባ ስለ ሜሲ እንደዚህ ብሎ ነበር። በባሎንዶር ስነ ስርዓት ላይ ሽልማት ለሊዮኔል ሜሲ መስጠት ነበረብኝ። እናም እዛ ፕሮግራም ላይ አንድ ጥያቄ መጠየቅ አስቤ አዘጋጆቹ ስላልተስማሙ ተውኩት። ጥያቄ ሜሲ ሰው ነህ ወይስ ከሌላ ፕላኔት የመጣ ፍጡር ነህ የሚል ነበር። መድረኩ ላይ መጠየቅ ባልችልም ከዝግጅቱ በኋላ ሜሲን ከባለቤቱ ጋር አግኝቼው ይህንን ጥያቄ ጠየቅኩት። ደጋግሞ የተጠየቀው ጥያቄ መሆኑን ነገረኝ። ባለቤቱም የሌላ ዓለም ፍጥረት ቢሆን ኖሮ የሰው ፍጥረትን አያገባም ነበር ብላ ፈገግ አደረገችን። የሊቨርፑሉ ኮከብ ሉዊስ ዲያዝ ስለ ሜሲ የተናገረውን እንመልከት። በታዳጊነት የተጫዋችነት ዕድሜ የአርጀንቲና ማሊያ ነበረኝ። ለጓደኞቼ ይህንን ማሊያ ሜሲ እንደሰጠኝ ነግሬያቸውም ነውኛል። ታዲያ ሜሲን ባገኘሁት አጋጣሚ ይህንን ታሪክ ነግሬው ማሊያ እንዲሰጠኝ ጠየቅኩት። የሜሲ መልስ ያልጠበቅኩት ነበር። ሜሲ የለበሰውን ማሊያ እየሰጠኝ ያንንም ማሊያ አምጣውና ውሸቱን ወደ እውነት እንቀይረው ነበር ያለኝ። የኔንም ማሊያ ወሰደ። ከዛም በቀልድ መልክ ሜሲ ማሊያን ጠይቆ እንደወሰደ ለጓደኞች ነገራቸው አለኝ። ሜሲ እጅግ ትሁትና አይናፋር ነው። ለእኔ እግር ኳስ አርአያዬ፣ ለዓለማችን ደግሞ ምርጡ እግር ኳሰኛ ነው።
ካስሜሮ በዚህ ዝርዝር ውስጥ የምንመለከተው የመጨረሻው ተጫዋች ነው። ሜሲ ለማቆም የማይቻል ተጫዋች ነው ይለናል። እስካሁን ካጋጠሙኝ አጥቂዎች ከባዱ ሜሲ ነው። ሜሲን መያዝ ማለት ከአቅምህ በላይ የሆነን ተፈጥሯዊ ክስተት ለመቆጣጠር እንደመሞከር ነው። ንፋስን ለመያዝ ከምታደርገው ከንቱ ሙከራ ጋር ልታነጻጽረው ትችላለህ። ሜሲን በተቃራኒ መቅጠም ወደምትሸነፍበት ጦርነት እንደመግባት ያለ ስሜት አለው። በፍጹም አታቆመውም። እሱም ብቻዬን ለመከላከል ሞክሬ አልቻልኩም። ስለዚህ ከሞድሪች ወይም ከክሩስ ጋር በጋራ ለመቆም እንጥር ነበር። ሜሲ የአሰልጣኞችም ከባድ የቤት ስራ ነው። ጥሩ በማይሆንባቸው የጨዋታ ጊዜያት እንኳን የተቃራኒ ቡድን ራስ ምታት ነው። አሁን ላይ በአውሮፓ ያሉ ተጫዋቾች እሱን ለማቆም ምን ያህል እንደተሰቃየን አያውቁም። በመጨረሻም ሜሲ የዓለም ምርጡ ተጫዋች ነህ ወይ ተብሎ ለተጠየቀው ጥያቄ የሰጠውን አስገራሚ መልስ ተመልክተን የዛሬ ቪዲዮአችንን እናጠናቅቃለን። ሜሲ እንዲህ ይላል፣ በታሪክ ምርጡ መሆኔን አላውቅም። ራሴን እንዲህ ስል ጠይቄው አላውቅም። አልጨነቅበትም።